ይሄንን ሜሴጅ ካየው በኋላ በደንብ ግልጽ አድርጌ ልነግራችሁ እፈልጋለሁ። በአዶናይ እና በጃኒ መካከል በተከሰተው ክስተት ነገሮችን ለማረጋጋት ቢያንስ መስመር ለማስያዝ ብዙ ሰዎች ብዙ ታዋቂ ሰዎች ሙቭ ያደርጋሉ ብዬ ጠብቄ ነበረ። የጠበቁት ነገር ሳይሆን ቀርቶ አይታችሁ እንደሆነ ሚኒስትሪ ሚዲያው ላይ ያሉትም ይሁን ሶሻል ሚዲያ ላይ ያሉ ሰዎች ሁለቱን ለመለያየት ይሄ ጥምረት እንዲፈርስ ለማድረግ ጥረት እያደረጉ የሚያሳይ ስሜት ተሰምቶኝ ስለተሰማኝ አየሁት። ይህን ነገር ብሬክ ለማድረግ ሙቭመንት ጀምሬያለሁ እና ብዙ ሰዎች አይታችሁ እንደሆነ ምን ይላሉ? በማያገባህ አትግባ ዝም በል የሚሉት ነገር አለ እና ይህን ነገር ሳይ ምን ትዝ አለኝ መሰላችሁ? ድሮ ቢኤስሲ ስንሰለጥን በመስሪያ ቤት ማለት ነው 3 በሬዎች አብረው ይኖሩ ነበር ይባላል። አንዱ በሬ ጥቁር ነው፣ አንዱ ደግሞ ጥቁር ሆኖ ዶቃ ግንባሩ ላይ ያለው፣ አንደኛው ደግሞ ነጭ ነው። እና እነኚህ በሬዎች በነገራችን ላይ በአንድ ነው ላይ በህብረት ነው የሚኖሩት። አብረው ይበላሉ፣ አብረው ጠላትን ይከላከላሉ፣ ምናምን በህብረት ነው የሚኖሩት እና እነሱን ጅብ ለመብላትን ቢሞክር በጣም ይከብደዋል። ይታገላል፣ በቃ መከራው ነው። ከዛም በኋላ ታክቲክ ነድፎ ይመጣል ማለት ነው። እናንተ እኮ ጠዋት ማታ የምትቸገሩት ይላቸዋል፣ ያንን ዶቃውን በሬና ጥቁሩን ማለት ነው። ይሄ ነጭ በሬ ከርቀት ስለሚታይ ነው ጠላት እየመጣ በየጊዜው የሚያጠቃችሁ ይላቸዋል ማለት ነው። ከዛ ነው እንደ ይሉና ነጩን ካጠገባቸው ያባሩታል። ከዛ ያው ነጩ ብቻውን ሲሆን በሉት ማለት ነው። አቅማቸውን ቢቀንስ ለሁለቱም ሆኖ አሁንም ይቸገራል። ከዛም በተደጋጋሚ ይሞክርና ሲያቅተው ጥቁሩን በሬ ሄዶ ያይና አንተ ከርቀት አትታይም በጨለማ ይሄ ግንባሩ ላይ ያለው ዶቃ ከርቀት ስለሚታይ ነው እየመጣ ይሄ ሁሉ አውሬ የሚተናኮልክ። ከእሱን ካጠገብ ብታበር እኮ አትቸገርም ነበር፣ በሰላም ተኝታ ታድራለህ ይለዋል። እሱም በዚህ ትራፕ ውስጥ ይወድቃል። ዶቃውን በሬ ካጠገቡ ጋር ያባራል። ከዛም በኋላ ሶስቱም ተነጣጠሉ፣ ሶስቱም ተበሉ ማለት ነው። አሁን ጉዳዩ አይታችሁ እንደሆነ ጃኒ አይደለችም። ጃኒ ነጩ በሬ ነች። የመጀመሪያ ኤግዚት የምታደርግ ነው። ሁለተኛው ክራክ የሚያደርገው ማን እንደሆነ ታውቃላችሁ? እሱ ፌል ካደረገ አዶናይ ፌል ያደርጋል። ከዛን እዚህ ሲስተም ላይ ያለው በሙሉ ይራገፋል ማለት ነው። ጉዳዩ ሲስተሙን የመስበር ነው። ይሄ አሁን እኛ የጀመርነው ይሄ ከባድ የሆነ ሙቭመንት ብዙ ሰዎችን ከስራ ውጭ ያደርጓቸዋል። ብዙ ሰዎችን አቅም አሳጥቷቸዋል። ሰው ሁሉ ፎከስ ያደረገው እዚህ ግሩፕ ላይ ነው። ተስፋ ያደረገው ኢትዮጵያ ወጣቶች በነገራችን ላይ በጣም ተስፋ ያደረጉት በእኛ ላይ ነው። በአዶናይ ግሩፕ ላይ ነው። በአዶናይ ሙቭመንት ላይ ነው። የእሱ አስተሳሰብ ብዙዎችን ሰዎች እየገዛ ነው ያለው። በነገራችን ላይ ታስሮ ከስር ሲፈታ እኔ በጣም ብዙ ቤት ኬክ ተቆርሷል ማለት ይህንን ጥምረት ህብረተሰቡ ወዶታል። ይሄንን ደግሞ ህብረተሰቡ መውደዱን ያዩ ካምፓኒዎች ደግሞ ወደዚህ ፎከስ አድርገዋል። ብዙ ሰዎችን በዚህ ሲስተም ምክንያት አጥተናል ማለት ነው። አሁን ምንድነው ትንሽ የኬስ ሲፈጠር ሰው ነው እንኳን ሰው እየኖረ አይደለም እግርና እግርም ይጋጫል እኮ አብረህ እየሄድክ የራስህ እግር መጥቶ እኮ ራስህ ትወድቃል። ግጭቶች ሁሌ ሊኖሩ ይችላሉ። አብሶ በፍቅር መካከል ማለት ነው ኮንስፓይረሲዎች ይኖራሉ። አሁን ምንድነው የሶሻል ሚዲያ እሱን አግልቶ አሳይቶ ለመበተን ነው። እኛም የዛ ነገር ተባባሪ እንድንሆን ብዙ ሰበካዎች ይደርሱናል እና ያንን ነገር ካውንተር ማድረግ መቻል አለብን። ጉዳዩ ጃኒ አይደለችም። ጃኒ እኮ በነገራችን ላይ ማለት ነው ከምንም ነገር ተነስታ ዛሬ ራሷን ሰርታ እዚህ የደረሰች ልጅ ነች። እሷ የፈለገችውን ነገር ውስጥ ብታልፍ ስቲል ምን አለ ጀግናነቷን ማንም የሚቀራከረው አይደለም። ሺዝ በጣም ዩኒክ ነች። በነገራችን ላይ እግዚአብሔር ረድቷቸው ተጣምረው ቤተሰብ ቢመሰርቱ በጣም ምርጥ ፋሚሊ እንደሚወጣው እርግጠኛ ነኝ። ይህንን ነገር እንዴት ታስቡታላችሁ መሰለኝ? ልክ እሷ ያደረገችውን ነገር አዶናይ አድርጎ ቢሆን ኖሮ እውነት ሶሻል ሚዲያው በዚህ ደረጃ ያራግበው ይሆን? እኛስ በዚህ ደረጃ ነገሩን አጋንነው እናወራው ይሆን? እጠራጠራለሁ። እና ፕሊዝ አንዳንዴ ነገሩን ተረዱ። አብሶ የ444 ፋሚሊ የሆናችሁ ማለት ነው 44 ፋሚሊዎች ይህን ነገር ካውንተር አድርጉ። ሞኛቱ ነው። አንተ ነው እየተሰበርክ ያለው። ያንተ ስራ ነው እየተንቋሸሸ ያለው። ቀስ ብሎ ዛሬ መጀመሪያ እኮ የሞከሩት ማንን ነው? አዶናይን ነበር ለመስበር የሞከሩት። የእሱን ፔጅ ነበረ ለማዘጋት የሞከሩት። ስለ አቃታቸው ነው ከስሩ ነጯን በሬ የመጡበት። ጃኒ ነጯ በሬ ነች፣ አትሸወድ። ስለዚህ ፕሊዝ ልነግራችሁ የምፈልገው ነገር ይህንን ነገር ካውንተር አድርጉ፣ ኮንቪንስ አድርጉ እና ሲስተሙ በቃ መስመሩ ሊዞረን እንዲያደርግ አድርጉ፣ ፋይት አድርጉ ለማለት ፈልጋለሁ። ፒስ አውት።